ከወሊድ በኋላ የሚከሰት የድባቴ ስሜት ለምን ይከሰታል? መከላከልስ ይቻላል ወይ የሚለውን እናያለን። ሰላም፣ ዶክተር ብርሃን ብርጭቆ እባላለሁ። በመስታወት የእናቶችና የህፃናት የህክምና ማዕከል የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። እናቶች ከወለዱ በኋላ የሚከሰት የድባቴ ስሜት ለምን ይከሰታል፣ መፍትሄውስ ምንድነው የሚለው እናያለን። እንግዲህ እናቶች ከወለዱ በኋላ አብዛኛው እናቶች የድባቴ ወይም የዲፕሬሽን ስሜቶች የመከሰት ነገሮች ይታያሉ እና ይህ የድባቴ ስሜት በአብዛኛው ጊዜ የሚከሰተው በወለዱ እናቶች ላይ ነውና ይሄ ነገር እንዳይከሰት እንዴት መከላከል ይቻላል የሚለውን እናያለን። ዋነኛው የድባቴ ስሜት የሚከሰትበት ምክንያት አንደኛ ነገር የሆርሞን መዛባት ሊሆን ይችላል። ይሄ ምንድነው? እናቶች ከወለዱ በኋላ ኤስትሮጅን እና ፕሮጀስትሮን የሚባሉ ሆርሞኖች ይቀንሳሉ። እንደዚሁም ደግሞ ታይሮይድ ሆርሞን የመቀነስ ነገር አለውና የሆርሞኖች መቀነስ የእናትየዋን ደስ የሚለውን ስሜት የተወሰነም ቢሆን የመቀነስ ነገር ያመጣል። ሌሎችም የሚያመጡ ምክንያቶች አሉ። ለምሳሌ ኤግዞስት ያደርጋሉ። እናቶች በሚያመጡበት ጊዜ ረጅም ሰዓት ሰውነታቸው የመድከም ነገር ይኖራል። እንደዚሁም እንቅልፍ የማጣት ነገር ይኖራል። እነዚህ ነገሮች ተደማምረው አዲስ እንደገና ላይፍ መጀመር፣ ልጅ ማሳደግ፣ እንደዚህ ነገሮች የራሳቸው ሀሳብና ጭንቀት ስላላቸው እነዚህ ነገሮች ተጨማምረው እናቶች የድባቴ ስሜት ይሰማቸዋል። እንግዲህ እነዚህ የድባቴ ስሜቶች ብዙ ጊዜ ኢንተረስት የማጣት፣ አንዳንዴ ጥሩ ሙድ ይኖርናል፣ አንዳንዴ ደግሞ በጣም ዲፕረስድ የሆነ ሙድ የመምጣት ነገሮች፣ የማስጠላት ነገር፣ ስራ የመስራት፣ ልጅን የመታቀፍ ምናምን ኢንተረስት ማጣት፣ ለመብላት ኢንተረስት ማጣት፣ እንደዚህ አይነት ስሜቶች ሊገጥሟቸው ይችላሉ። እንደዚህ አይነት ስሜቶች በተለይ ከወለዱ ከ2 እስከ 3 ባሉት ቀናቶች ውስጥ ሊከሰቱ ይችላሉ። አንዳንዴ ማክሲመም 5ኛ ቀን አካባቢ ላይ እነዚህ ስሜቶች ከፍ የማለት ነገር ይኖራቸዋልና ይሄ የድባቴ ስሜቶች ካሏቸው እናቶች ቤተሰብ እንዳይከሰቱ ጥንቃቄ ማድረግ አለ። ካለም ደግሞ መፍትሄዎቹ ምንድነው? አንደኛ ነገር እናቶችን ማገዝ ያስፈልጋል። ልጆቻቸውን መንከባከብ ያስፈልጋል። ምግብ በሰዓቱ እንዲያገኙ፣ ፈሳሽ በሰዓቱ እንዲያገኙ ማድረግ ያስፈልጋል። እንደዚሁም ልጆቻቸውን ኬር የሚያደርግላቸው፣ ቤቱን ኬር የሚያደርግላቸው ሰው ያስፈልጋል። ራሳቸው ኬር የሚያደርጉ፣ የሚያጠቡ፣ ልጆቻቸውን የሚያጥቡ፣ ሁሉን ነገር በራሳቸው የሚሰሩ ሲሆን ድካሙም፣ እንቅልፍ ማጣቱም ሁሉ ነገር ይጨማመርና ወደ ድባቴ ስሜት ያመጣቸዋል ማለት ነው። እንደዚህ የሆነ እስከ 2 ሳምንት ድረስ ብዙ ጊዜ ይህ ስሜት ይጠፋል። አብዛኛው እናቶች ላይ በ2 ሳምንት ውስጥ ይጠፋል። ነገር ግን ከ2 ሳምንት በኋላ ካለፈ፣ ከ2 ሳምንት በላይ ካለፈና እነዚህ ስሜቶች በጣም እየባሱ ከሄዱ፣ በተለይ ራስን የመጥላት፣ የማስጠላት፣ ልጅን የመጥላት፣ በቃ ልጅን አታምጡብኝ ብሎ የመጥላት አይነት ነገር፣ ራስንም የመጥላት፣ አንዳንዴም ራስን ለማጥፋት መሞከር፣ እንደዚህ ራስን አጥፊ የሚል አይነት ስሜት የሚመጣባቸው አይነት ከሆኑ ይሄ ከበድ ያለ ነገር ስለሚሆን ወደ ሕክምና ቦታ መሄድ አለባቸው። ትሪትመንት አለው፣ ሕክምና አለው። ለድባቴ የሚሰጡ መድኃኒቶች አሉ። እነዛም መድኃኒቶች በትክክል በሐኪም መውሰድ ያስፈልጋል ማለት ነው። ከዛም እየባሰ ሲሆን ወደ ሳይኮቲክ ደረጃ ሊያደርስ ስለሚችል የሳይኬትሪክ ሕክምና ራሱ ሊያስፈልጋቸው ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። አመሰግናለሁ።